ዛሬ በዓለማችን ላይ ሚሊዮኖች ሰዎች ምግብ ያጡ ናቸው። ይህ የተለመደ ችግር ነው ወይስ የመጨረሻ ዘመን ምልክት? አሁን በሱዳንና በሶማሌ፣ በየመን፣ በሌሎችም ሀገሮች ከባድ ረሃብ አለ። ምክንያት ላሉ ሌሎቹ ድርቅ፣ ጦርነት፣ የምግብ ዋጋ መጨመር ብለው ይናገራሉ። ነገር ግን በዚህ ዙሪያ መጽሐፍ ቅዱስ ምን ይላል? በማቴዎስ ወንጌል ምዕራፍ 24 ከቁጥር 7 ላይ እንዲህ ይላል፣ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል፣ ራብም ቸነፈርም የምድር መናወጥም በአንዳንድ ቦታዎች ይሆናል ይላል። ስለዚህ በዚህ ቃል መሰረት አሁን እየሆኑ ያለው ነገሮች በምድር ላይ የተከሰተው ይህ ራብ የመጨረሻ ዘመን ምልክት ወይስ በሌላ ምክንያት የተከሰተ ይመስላችኋል? እናንተም የታዘባችሁትን በኮሜንታችሁ ላይ ጻፉልኝ። ተባረኩ።